አታሳልፍ። የእግዚአብሔር ቤተሰቦች የእግዚአብሔር ቃል ሲናገር እንደዚህ ብሎ ይናገራል። እግዚአብሔር ከኃጢአተኛው ይርቃል፣ የጻድቃን ጸሎት ይሰማል ይላል። እግዚአብሔር ቃል ሲናገር በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ ይላል። ዛሬ ቅዳሜ ነው። እግዚአብሔር አምላክ በጤናችሁ ላይ የተነሳ፣ በትዳራችሁ ላይ የተነሳ፣ በስራችሁ ላይ የተነሳ ማንኛውም አይነት ሰላምን የሚከለክልህን ከደጅ አስወግዳለሁ ብሎኛል። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በዚህ ስክሪን አሜን ብሎ ለሚቀበል ለቤቱ ይሁን፣ ለትዳሩ ይሁን፣ ለጤና ይሁን፣ ለሚያስፈልገው ፕሮግራም ዛሬ ላይ አንተን የሚፈልግ ህይወት ካለ ከነጋር አሜን ብሎ ለሚጸልይ ሰው አሁን ደጆች ይከፈቱ። የሰላም ምንጮች በቤታቸው ጣሪያቸው ላይ ይሰማ። የሐዘን ዱንካን፣ የመከራ ዱንካን፣ አደገኛ የሆነ ጠላት አዋጅ ከበባ በኢየሱስ ክርስቶስም ይበተን። እግዚአብሔር ለ15 ሰዎች እንደዚህ በላቸው አለኝ። ከ2 ሰዓታት በኋላ የተጨነከውን መከራ ከፊት አታየውም ብሎኛል። ያዘንከውን ያለቀስከውን እንባ ከዚህ ደቂቃ በኋላ ከፊት አታገኘው። በኢየሱስ ክርስቶስም ሆነ። አሜን ብለህ ካመንክ ይህንን ስክሪን ተቀብለ አሜን ብለህ ተቀበል። ስክሪኑን ጫና አድርገውና ሰንድ የሚለውን ምልክት ለብዙዎች አድርስ። ፎሎ አድርግ ቤቱን። እግዚአብሔር በደጆች የቆመውን ጠላት አስወግዷል። በኢየሱስ ስም አሜን።